በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር በአእላፍ መላእክት የምትመሰገን በሰው ልጆች አንደበት ምስጋና የማይቋረጥ የዘላለም አባት ይሆንክ አምላካችን ኢየሱስ ክርስቶስ ሆይ ይቺን ጊዜና ሰዓት ባርከ ቀድሰ ስለሰጠህን በቤት በቅድስና ስፍራ ቆመን እንድናመልክ እንድናመሰግን ስለጠራህን ስለማይነገር ስጦታ እናመሰግናለን። ክቡር አባታችን መጋቤ ሐዲስ ቆሞስ አባ ገብረ ማርያም ገብረ ሚካኤል የደብራችን ዋና አስተዳዳሪ፣ ክቡር ወንድማችን መምህር ዳንኤል አዳሙ የደብራችን ስብከተ ወንጌል ኃላፊ፣ ክቡር አባታችን ቀሲስ ግርማ ጌታቸው የደብራችን የሂሳብ ክፍል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን እንደየማይረጋችሁ እንደየጸጋችሁ አባቶች ካህናት፣ ስዩማነ ምስጢር ወንድሞች ዲያቆናት፣ እግዚአብሔርን የምትወዱ እግዚአብሔር አብልጦ የሚወዳችሁ የኪዳነ ምሕረት ወዳጆች አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት ጭምር ሁላችሁ በወደደንና እስከ ሞት ድረስ ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? ይሰማል? እንደምን ለዚህ ሰዓት ደረሳችሁ? ለዚህ ጊዜ ያደረሰንን ቅዱስ እግዚአብሔርን እስቲ ከፍ አድርጋችሁ አመስግኑት። እንደ እግዚአብሔር መልካም ፈቃድ ባለችን መጠነ ጊዜ ሰፊውን የእግዚአብሔር ቃል አጠር በማድረግ ቤተክርስቲያናችን በዚህ ወቅት የምታስተምረውን ትምህርት እንማማራለን። እግዚአብሔር አምላክ በመካከላችን ተገኝቶ እንዲያስተምረን እንዲመክረን በነገር ሁሉ እንዲረዳን መልካምና ቅዱስ ፈቃዱ ይሆንልን። ለዛሬው የትምህርታችን መነሻ ኃይለ ቃል የምናደርገው በማቴዎስ ወንጌል ምዕራፍ 2 ከቁጥር 13 ላይ የሚገኘውን መጽሐፍ ቅዱሳዊ ቃል ይሆናል። ቃሉም እንዲህ ይላል፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። ከቃሉ ጋር ናችሁ? ምን አልኳችሁ? ሕፃኑንና በሉ። ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። እንግዲህ ይህንን ቃል የተናገረው ከእግዚአብሔር የታዘዘ መልአክ ነው። አሁን ያለንበት ወቅት ሁላችሁም እንደምታውቁት የእመቤታችን የቅድስት ድንግል ማርያም ስደት የሚታሰብበት ወቅት ነው። ይህ ወቅት ዘመነ ጽጌም ይባላል። ምክንያቱም አሁን ያለንበት ወቅት አበቦች የሚታዩበት ፍሬ የሚያፈሩበት ወቅት ነው። ከመስከረም 26 ጀምሮ እስከ ህዳር 5 ድረስ ያለው ዘመነ ጽጌ ይባላል። በዚህ ወቅት ቅድስት ቤተ ክርስቲያን እመቤታችን ቅድስት ድንግል ማርያምን በአበባ ልጇ ኢየሱስ ክርስቶስን በፍሬ እየመሰለች ከወቅቱ ጋራ እያገናኘች ልጆቿን ስለ እመቤታችን ቅድስት ድንግል ማርያም ስደት ስለ ኢየሱስ ክርስቶስ ደግሞ በግብፅ ስደት ወቅት ያደረገውን ገቢረ ተአምራት የደረሰባቸውን መከራ ለልጆቿ ታስተምራለች። እንግዲህ ይህ የመጽሐፍ ቅዱስ ክፍል የሚነግረን እመቤታችን ቅድስት ድንግል ማርያምና ልጇ ኢየሱስ ክርስቶስ ወደ ግብፅ እንደሸሹ ነው። ይህ ለምን ሆነ ካልን የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ታሪኩን ማየት ይጠበቅብናል። ሁላችሁም እንደምታውቁት ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በተወለደ ጊዜ በምስራቅ የሚኖሩ ሰዎች ወይም ደግሞ ሰብአ ሰገል የሚባሉት የጥበብ ሰዎች ከአያቶቻቸው ከአባቶቻቸው በተማሩት ጥበብ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተወለደ አውቀው ለጌታችን ለኢየሱስ ክርስቶስ ስጦታ ይዘው መምጣት ጀመሩ። ከፋርስ ከባቢሎን ተነስተው
ከፋርስ ከባቢሎን ተነስተው ከ2 ዓመት የመንገድ ጉዞ በኋላ ወደ እስራኤል ወደ ኢየሩሳሌም ደረሱ። ወደ ኢየሩሳሌም ሲደርሱ የተወለደውን የአይሁድ ንጉሥ ማግኘት ስላለባቸው ለእስራኤላውያን እንግዳ የሆነ ጥያቄ አቀረቡ። አይቴሃሎ ዘተወልደ ንጉሠ ይሁዳ ብለው ጀመሩ። የተወለደው የአይሁድ ንጉሥ ወዴት አለ ብለው ጠየቁ። በዚህ ጊዜ የኢየሩሳሌም ገዢ የነበረው ንጉሡ ሄሮድስና መላዋ እስራኤል መላዋ ኢየሩሳሌም ደነገጠች ይላል በጥበብ ሰዎች ንግግር። ምክንያቱም ንጉሥ ሳለ ንጉሥ ይወለዳል ተብሎ አይታሰብም። ሄሮድስ ንጉሥ ነው። በሱ ላይ ሌላ ንጉሥ እንደመጣ ሲነገረው ደነገጠ። ግን ክርስቶስ ኢየሱስ የምድር ገዢ ብቻ ሳይሆን የሰማይና የምድር ገዢ ነበረ። ሄሮድስን ብቻ ሳይሆን የሄሮድስን ሕዝቦች እስራኤላውያንን ዓለምን በሙሉ ሊያድን የተገለጠ የሰማይና የምድር ንጉሥ ክርስቶስ ነበረ። ግን አልገባቸውም፣ ደነገጠ። የጥበብ ሰዎችን አለቆችን ሰብስቦ ይህ የሚወለደው ንጉሥ የት ነው ያለው አላቸው። የጥበብ ሰዎች የተናገሩት የአይሁድ ንጉሥ ብለው ነበረ። እግዚአብሔር ቤተሰቦች ክርስቶስ የተለያየ ስም አለው። ኢየሱስ ክርስቶስ አማኑኤል መድኃኔ ዓለም እየተባለ በተሰጎ ስሙ ስግው ቃል በመሆን የሚጠራበት ስም አለ። ከዚህ ውጪ ደግሞ መጽሐፍ ቅዱስ እንደሚያስተምረን ሊቃውንተ ቤተ ክርስቲያን እንደሚነግሩን ስም ላዕላዊ የሚባል አለ፣ ስም ታህታዊ የሚባል አለ፣ ስም ደግሞ ማዕከላዊ የሚባል አለ። ስም ላዕላዊ ማለት አምላክነቱ፣ ጌትነቱ፣ ገናናነቱ የሚገለጥበት ስም ነው። ሰብአ ሰገል ወደ እስራኤል መጥተው የጠየቁት ግን በላዕላዊ ስም አይደለም። የተወለደው ፈጣሪ የተወለደው አምላክ የታለ ብለው አልጠየቁም። እንደዚህ ብለው ቢጠይቁ እንዴት ፈጣሪ ይወለዳል፣ እንዴት አምላክ ይወለዳል ብለው ነገራቸውን ያቃልሉባቸው ነበረ። በስም ታህታዊም አልጠየቁም። ስም ታህታዊ ማለት አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስ ሥጋን ተዋህዷል። ስለዚህ የሰውን ባህሪው አድርጓል፣ በየጥቂቱ አድጓል፣ ሕፃን ተብሎ ተጠርቷል። ስለዚህ የተወለደው ሕፃን ወዴት አለ ብለውን አልጠየቁም። ምክንያቱም በእስራኤል ምድር ሺህ ተወልዶ ሺህ ሞቶ ያድራል፣ የቱን ለይተን እንነግርሃለን ይሏቸዋልና በታህታዊ ስምም አልጠየቋቸውም። የጠየቋቸው ስም ማዕከላዊ በሚባል ነው። የተወለደው የአይሁድ ንጉሥ ወዴት አለ ብለው ነው የጠየቁት። ይሄንን ሊቃውንተ ቤተ ክርስቲያን ማዕከላዊ ስም ይሉታል። ንጉሥነቱም አልቀረም። እንደገና ደግሞ ሥጋ መዋሃዱን ሥጋ መልበሱንም አላስቀረም። የተወለደው የአይሁድ ንጉሥ ወዴት አለ ብለው ነውና የጠየቁት። ያን ጊዜ ሄሮድስ በድንጋጤ ውስጥ ሆኖ አለቆችን ሰብስቦ ይህ ይወለዳል የሚባለው ንጉሥ ወዴት ነው ያለው ብሎ ጠየቃቸው። እንግዲህ በመጽሐፍ እንደተጻፈ ቤተልሔም የምትባለው ሀገር ከይሁዳ ነገሥታት ሀገር አታንሽም፣ ሕዝቤን የሚጠብቅ ንጉሥ ይወለድብሻል ተብሎ ትንቢት ተነግሮላታል፣ መጽሐፍ ተጽፎላታል። ስለዚህ በቤተልሔም ይሆናል ብለው ነገሩት። ያኔ የጥበብ ሰዎችን ጠራና እንዲህ አላቸው፣ እንግዲህ በቤተልሔም እንደሚወለድ እናውቃለንና ሄዳችሁ ፈልጉት፣ ባገኛችሁትም ጊዜ መጥታችሁ ንገሩኝ፣ እኔም እሰግድለት ዘንድ እሄዳለሁኝ አላቸው። የእግዚአብሔር ቤተሰቦች ይህንን ያለው ንጉሡ ሄሮድስ ከእውነት ከመንፈስ ቅዱስ የመነጨ ሐሳብ ይዞ አይደለም። በልቡ ሊገድለው ነው የሚፈልገው። በአንደበቱ ግን በአፉ ግን የተናገረው ጽድቅ የሚመስል ቃል ነው። ዛሬ ብዙዎቻችን የተቸገርነው ልባችንና አፋችን አልገጥም እያለ ነው። ልባችን ክፉ ነው።
አፋችን ግን ጽድቅን ይናገራል። በልባችን የምናስበው ሌላ ነው፣ አፋችን የሚናገረው ደግሞ ሌላ ነው። ንጉሡ ሄሮድስ በአፉ የእውነት ቃል ተናገረ። የጥበብ ሰዎችን ሰብአ ሰገልን የሚያስደስት ነገር ተናገረ። ልቡ ግን ከእውነት የራቀ ነበረ። እንዴት እኔ ንጉሥ እያለሁኝ በኔ ላይ ሌላ ንጉሥ ይነሳል ብሎ ይህንን ንጉሥ እስኪያጠፋ ድረስ እንቅልፍ አልነበረው። ዲያብሎስም ያግዘው ነበረ። ምክንያቱም የክርስቶስን መወለድ ማን ይቃወም ነበረ? ዲያብሎስ ይቃወም ነበረ። ክርስቶስ የሚወለደው ለምንድን ነው? ክርስቶስ የሚወለደው ዲያብሎስን ሊያስርልን፣ ከሕይወታችን ሊያስወግድልን፣ የሰው ልጆችን ደግሞ ነፃ ሊያወጣ ነው። ስለዚህ ዲያብሎስ የክርስቶስን መወለድ አይፈልግም። ክርስቶስ ደግሞ የተወለደው ዲያብሎስ አዳምና ሔዋንን በጥበብ በእባብ ሥጋ ተሰውሮ እንዳሳታቸው ሁሉ ክርስቶስም ደግሞ ሰው ሆኖ ሥጋን ተዋህዶ በቤተልሔም በእንስሳት ግርግም ተወልዶ ነው ወደ ዓለም የተገለጠው። በቤተ መንግሥት አይደለም። እስራኤላውያን የሚጠብቁት ግን ይህንን ነበር። ይገርማቸዋል። ምክንያቱም ንጉሥ ተወልዷል ሲባል ያን ጊዜ እስራኤላውያን በሮማውያን ቅኝ ግዛት ስር ነበሩ። ነፃ የሚያወጣቸው ይፈልጋሉ። ከባርነት የሚያላቅቃቸው ይፈልጋሉ። እንደ ሌላው ሕዝብ የራሳቸው ንጉሥ፣ የራሳቸው መሪ እንዲኖራቸው ይፈልጋሉ። ነገር ግን ሮማውያን በጦርነት ኃይላቸው ከፍተኛ ስለነበረ፣ በአመራር ችሎታቸው ድንቅ ስለነበሩ ሰፊውን ሀገር ገዝተው ያስተዳድሩ ነበረ። ስለዚህ የአይሁድ ንጉሥ ይወለዳል ሲባል ለእስራኤላውያን ደስታም አለው። በቤተ መንግሥት ተገልጦ ነፃ የሚያወጣን ሀገራችንን የሚመራ የሚጠብቀን ንጉሥ አገኘን ብለው አስበውም ነበረ። ክርስቶስ ኢየሱስ ግን እነሱ እንዳሰቡት የምድር ገዢ ሆኖ የመጣ ንጉሥ አይደለም። ሰማይና ምድርን የሚገዛ ስልጣኑ ዲበ መትከፍቱ የተባለ ስልጣን ሁሉ በትከሻው ላይ ያለ ገናንነቱ ምድራዊ አይደለ ሰማያዊ የሆነ የማስተዳደር ጥበቡ በሰዎች ሕሊና የማይታሰብ በሰው ፊት እያየ የማይሰራ ኢንፎርሜሽን እየሰበሰበ የማይፈር ሁሉን አዋቂ ሁሉን መርማሪ ፈታሄ በጽድቅ የሆነ ንጉሥ ነው። ታዲያ የጥበብ ሰዎች ንጉሡ ሄሮድስ የነገራቸውን ሰምተው ወደ ተባሉት ቦታ ሄዱ። ከፋርስ ጀምሮ ከባቢሎን ጀምሮ ሲመራቸው የነበረው ኮከብም በተባሉት ቦታ ሲደርሱ ቆሞ ወደ ታች አዘቅዝቆ ክርስቶስ ያለበትን ቦታ አመላከታቸው። ደስ ተሰኙ። ምክንያቱም 2 ዓመት ነው ክርስቶስን ፍለጋ ከሀገራቸው ተነስተው የወጡ። ከ2 ዓመት ጉዞ በኋላ ያሰቡት ተሳክቶ የሚፈልጉትን ደርሶ አይተው ደስ አላቸው። ወደ ክርስቶስም ተጠግተው ሕፃኑንና እናቱ ማርያምን አገኙ ይላል መጽሐፍ ቅዱስ። ማንና ማንን አልኳችሁ? ክብርና ምስጋና ለአምላካችን ለእግዚአብሔር። ሕፃኑንና እናቱ ማርያምን አገኙ ይላል። አንዳንድ ጊዜ አሁን ባለንበት ዘመን ስዕለ ማርያምን ምስለ ፍቁር ወልዳን ሰዎች ሲያዩ ይናደዳሉ፣ ያዝናሉ። ከዛም አልፈው ብዙ ነገር ሲያደርጉ እያየናቸው ነው። መጽሐፍ ቅዱስ ግን የሚነግረን ምንድን ነው? የጥበብ ሰዎች ከሩቅ ሀገር መጥተው ሕፃኑን ብቻውን አገኙት ይላል። ሕፃኑንና እናቱ ማርያምን አገኙን የሚለው በዚህ ጊዜም ደስ ተሰኙ ይላል። ከዛም ይዘው የመጡትን ስጦታ ወርቅ፣ ዕጣን፣ ከርቤ አቀረቡለት። ክብርና ምስጋና ለአምላካችን ለእግዚአብሔር። ዛሬ ወደ ቤተ ክርስቲያን ስንመጣ እመቤታችን ቅድስት ድንግል ማርያምን ከማን ጋር እናገኛታለን? ከልጇ ከኢየሱስ ክርስቶስ ጋር። አዎ እግዚአብሔርን ፈልገን የምንመጣው፣ እግዚአብሔርን ለማናገር ነው የምንመጣው፣ እግዚአብሔርን ለማምለክ ነው የምንመጣው። ነገር ግን እግዚአብሔር የሰውን ልጅ ለማዳን የከፈለውን ዋጋ
የምናውቀው በድንግል ማርያም እቅፍ ላይ ሆኖ ኢየሱስ ክርስቶስን ስናየው ለኔና ለናንተ የከፈለው ዋጋ ለኔና ለናንተ ያደረገውን ውለታ የምናስታውሰው በእመቤታችን በቅድስት ድንግል ማርያም እጅ ላይ እቅፍ ላይ ሆኖ ስናገኘው ይህ ሁሉ የተደረገው ለዓለም ድህነት ስለሆነ ይህ ሁሉ የተደረገው ለኔና ለናንተ ስለሆነ ስለዚህ የጥበብ ሰዎች ምስጋናቸውን አቅርበው የእግዚአብሔር መልአክ እየመራቸው በፊት በመጡበት መንገድ ሳይሆን በአዲስ መንገድ በሌላ መንገድ ጉዞ ጀመሩ። የእግዚአብሔር ቤተሰቦች ሲመጡ 2 ዓመት ፈጅቶባቸው ነበረ። ሲሄዱ ግን 40 ቀን ነበር የፈጀባቸው። እየሰማችሁ ነው? ሲመጡ ስንት ጊዜ ፈጀባቸው? 2 ዓመት። ሲመለሱ ግን 40 ቀን። የሚገርም ነው። የእግዚአብሔር ቤተሰቦች ክርስቶስን እስከምናገኝ ድረስ እውነተኛውን አምላክ ማረፊያ አድርገን በልበ ሙሉነት በእምነት እስክንጠጋ ድረስ ጉዞው ረጅም ይሆንብናል። እረፍታችንን፣ ማረፊያችንን፣ ኃይላችንን፣ አለት የሆነ መጠጊያችንን ክርስቶስን ስናገኘው ግን ጉዞው ሁሉ አጭር ይሆናል። ተራራ የሆነ ሁሉ ሜዳ ይሆናል። ድካማችን ሁሉ ቀላል ይሆናል። ከማን ጋር ሲሆን? ከማን ጋር ሲሆን? ከክርስቶስ ጋር ሲሆን፣ ከእግዚአብሔር ጋር ሲሆን። እግዚአብሔር የሌለበት ጉዞ ትርፍ የለውም። እግዚአብሔር የሌለበት ጉዞ ድካም ነው፣ መጨረሻ የለውም። እግዚአብሔርን ያገኘን ጊዜ ግን ሁሉ ነገር ማትረፊያ ነው። ሁሉ ነገር ደስታ ነው፣ ጥጋብ ነው። መጽሐፍ የሚነግረን ይህንን ነው። ክርስቶስን ካገኙት በኋላ አምላካቸውን ካገኙት በኋላ በ40 ቀን ወደ ሀገራቸው ተመለሱ። 2 ዓመት ፈጅቶባቸው የመጡትን መንገድ እግዚአብሔር የመራቸው መንገዱን አጭር አድርጎ በ40 ቀን እንዲገቡ አደረጋቸው። ንጉሡ ሄሮድስ ግን ምን ብሏቸው ነበረ? ሲመለሱ እሱን አግኝተውት አናግረውት ቦታውን እንዲነግሩት አዟቸው ነበረ። የእግዚአብሔር መልአክ ግን በዛ መንገድ አልመራቸውም። ያን ጊዜ የጌታ መልአክ የእግዚአብሔር መልአክ በሕልም ለዮሴፍ ተገለጠለት። እነሆ ንጉሡን ሊገድሉት ይፈልጋሉና ሕፃኑንና እናቱን ይዘ ወደ ግብፅ ሽሽ አለው። የትምህርታችን ርዕስ ነው። ሕፃኑንና ማንን? እናቱን። የጌታ መልአክ መጥቶ የተናገረው በተመሳሳይ ሕፃኑን ብቻ አድን አላለውም። ሕፃኑንና እናቱን ይዘ ወደ ግብፅ ሽሽ አለ። በቤተ ክርስቲያናችን አስተምሮ የመጀመሪያው የሐዲስ ኪዳን ስደት የእመቤታችን የቅድስት ድንግል ማርያም ስደት ነው። የማን ስደት ነው አልኳችሁ? የእመቤታችን የቅድስት ድንግል ማርያም ስደት የሐዲስ ኪዳን የመጀመሪያው ስደት ነው። ልጇን ኢየሱስ ክርስቶስን ይዛ በሌሊት ተነሳች። ከዮሴፍ ጋር ከቅድስት ሰሎሜ ጋር ሆና በሌሊት ጉዞ ጀመሩ። ወዴት? ወደ ግብፅ ሽሽ ነው የተባለው። ለምንድን ነው ወደ ግብፅ ሽሽ የተባለው? ግብፅ የሰላም ሀገር ስለሆነ ነው? አይደለም። ግብፅ ጣዖት የሚመለክበት ሀገር ነው። ግብፅ የተሻለ ቦታ ሆኖ አይደለም። ነገር ግን አስቀድሞ በነቢይ የተነገረው ትንቢት ይፈጸም ዘንድ በትንቢተ ሆሴዕ ምዕራፍ 11 ከቁጥር 1 ላይ ምን ይላል? ልጄን ከግብፅ ጠራሁት የተባለው የትንቢት ቃል ይፈጸም ዘንድ እመቤታችን ቅድስት ድንግል ማርያምና ልጇ ኢየሱስ ክርስቶስ ከአረጋዊው ዮሴፍ ጋር ሆነው ወደ ግብፅ ሸሹ። የእግዚአብሔር ቤተሰቦች በስደት ጊዜ፣ በመከራ ጊዜ፣ በችግር ጊዜ መሸሽ ጥሩ ነው። ክፉን በክፉ መቃወም የቤተ ክርስቲያን አስተምሮ አይደለም። ክፉን በክፉ መቃወም የቤተ ክርስቲያን የመጽሐፍ ቅዱስ ትምህርት አይደለም። በስደት ጊዜ፣ በመከራ ጊዜ መሸሽ። ከአንዱ ከተማ ቢያባረሯችሁ ወደ ሌላይቱ ከተማ ሂዱ ይላል። ምክንያቱም እኛ ከክርስቶስ ጋር የምንወጣ ሰልፈኞች ነን። ክርስቶስ ነው ምርኮን የሚማርክልን፣ ክርስቶስ ነው ድል የሚሰጠን። ስለዚህ በሄድንበት ሁሉ ከእግዚአብሔር ጋር ስለምንሄድ ከአንዱ ከተማ ሲያባረሯችሁ ወደ ሌላይቱ ሂዱ ይላል።
ያንን መነሻ አድርገው ሊያስተምሩን በመከራችን ጊዜ በስደታችን ጊዜ ሕፃኑንና እናቱ ቅድስት ድንግል ማርያምን ይዘን መሸሽ እንዳለብን ሲያስተምረን መጽሐፍ ቅዱስ ሕፃኑንና እናቱን ይዘ ወደ ግብፅ ሽሽ ተባለ። ልጄን ከግብፅ ጠራሁት ያለው ለክርስቶስም ጭምር ነው። የመጀመሪያው ለእስራኤላውያን ዘሥጋ ነው። ለእስራኤላውያን ዘሥጋ የተነገረው እስራኤል ለ430 ዘመን በግብፅ ባርነት ተገዝተው ኖረዋል። ከ430 ዘመን በኋላ ግን ልጄን ከግብፅ ጠራሁት እንዳለ እስራኤላውያን ወልደ ዘበኩሬ ይባላሉ። የመጀመሪያ ልጆቼ ናቸው ይላል እግዚአብሔር። እግዚአብሔርን በማምለክ እግዚአብሔርን በመፍራት ለእግዚአብሔር በመገዛት ሕዝበ እስራኤል የመጀመሪያ ሕዝቦች ናቸው። እግዚአብሔርን የሚያውቁ ሕዝቦች ናቸው። ስለዚህ እስራኤላውያንን ከግብፅ ባርነት እንደጠራ ሲናገር በትንቢተ ሆሴዕ ልጄን ከግብፅ ጠራሁት አለ። ሁለተኛው ደግሞ ልጄን ከግብፅ ጠራሁት የተባለው አካላዊ ቃል ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ የሆነ ከመቤታችን ከቅድስት ድንግል ማርያም በዳህራዊ ዘመን ከሥጋዋ ሥጋ ከነፍሷ ነፍስ ተወለደ። ከተወለደ በኋላ ወደ ግብፅ ተሰደደ። እግዚአብሔር የተናገረው የትንቢት ቃል ይፈጸም ይደርስ ዘንድ ዛሬ እኛ የምናስበው በግብፅ የደረሰውን ችግር ነው። በግብፅ የደረሰውን መከራ ነው። በእመቤታችን በቅድስት ድንግል ማርያም ላይ በልጇ በኢየሱስ ክርስቶስ ላይ መከራና ችግር ደርሷል። አዎ አምላክ ተሰደደ ስንል ይገርማል። ምሉ በኩለሄ የሆነ ሁሉ በእጁ የተያዘ ገናና አምላክ ሲሆን እንዴት ተሰደደ እንላለን? እግዚአብሔር ዓለምን ለማዳን የከፈለው ዋጋ ብዙ ነው። የሰውን ልጅ ለማዳን የከፈለው ዋጋ ብዙ ነው። ወደ ግብፅ ከተሰደዱ በኋላ እመቤታችን ቅድስት ድንግል ማርያም ከአምስቱ ሐዘናት አራቱን ሐዘናት በግብፅ ስደት ክርስቶስ ከተወለደ አንስቶ በ40 ቀኑ ወደ ቤተ መቅደስ ሲገባ ጀምሮ እስከ ቁስቋም የምትባል ቦታ ላይ እስኪደርሱ ድረስ 4 ከባድ መሪር የሆኑ ሐዘናትን አሳልፋለች። አምስተኛው በዕለተ ዓርብ የተፈጸመ ስለሆነ በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሲሰቀል እመቤታችን ቅድስት ድንግል ማርያም መሪር የሆነ ሐዘንን አዝናለች። መሪር የሆነ እንባንም አፍሳለች። አሁን የምናስበው ይህንን ነው። የእግዚአብሔር ቤተሰቦች ስደት አስበንበት አውቀነው የምናደርገው አይደለም። እመቤታችን ቅድስት ድንግል ማርያምም ሳታስብ በሌሊት ነው ተነስታ የወጣችው። ያሸዋውን ግለት አስቡት፣ ያንን በረሃ አስቡት። በዛ ውስጥ ሆኖ ምግብ ያለማግኘትን በውሃ ጥም መቸገርን አስቡት። ወደ ሰዎች ጠጋ ብላ ስትጠይቅ ደግሞ እነ ትዕማን የሚሰጧት መልስ የሚያሳዝን ነበረ። ተስፋ የሚያስቆርጥ ልብን የሚሰብር ነበረ። ውሃ ጠጋ ብላ ሰው ቤት አንኳኩታ ብትጠይቅ እንኳን አንቺን የመሰለች መልከ መልካም ሴት፣ አንቺን የመሰለች ቆንጆ ሴት እንዴት ከሀገሯ ትወጣለች? እንዴት ትሰደዳለች? በእልፍኝ ትኖራለች እንጂ ይህ የሆነው ደረቅ ብትሆኚ ነው፣ አመልሽ ክፉ ቢሆን ነው ብላ እመቤታችን ቅድስት ድንግል ማርያምን ተናገረቻት። እመቤታችን ክፉ ሆና ነው እንዴ? ክፉ ነች እንዴ? አልደረሰችላችሁ? ስለሷ መልካምነት አታውቁም? በሕይወታችሁ ደግነቷ አልተገለጠም? ምልጃዋ አልደረሰም? ይህንን ስትናገር እመቤታችን አዘነች። በውሃ ጥም ተቸግራ በሰው እጅ ወደቀች። ለዚህ ነው የሰቆቃወ ድንግል ደራሲ ሰሚዮ ሕፃን ለእሙ ጋራ ባረከ ኮካ ዋንቃ ማየ እምታይተ እግራ ይላል። መጨረሻ ላይ ሰዎችን ጠይቃ ደጅ ጠንታ ውሃ ባታገኝ ልጇ የደረሰባትን መከራ አይቶ አምላካዊ ተአምረን አደረገ። የእናቷን ሐዘን የእናቱን ለቅሶ ሰምቶ ምን አደረገ? አለቱን ባረከ። አለቱን ባርኮ ከአለት ላይ ውሃ አፍልቆ አጠጣት። ክብርና ምስጋና ለአምላካችን ለእግዚአብሔር።
ነገር ግን ይህ ሁሉ ደግሞ ይሆን ዘንድ ግድ ነው። ገዳማተ ግብፅ ይባረኩ ዘንድ፣ ገዳማተ ኢትዮጵያ ይባረኩ ዘንድ እመቤታችን ቅድስት ድንግል ማርያም ወደ ግብፅ ተሰደደች፣ ወደ ኢትዮጵያ መጣለች። አንዳንዶች ወደ ኢትዮጵያ መጣለች ስንል ታሪክ ብቻ ይመስላችኋል። መጽሐፍ ቅዱሳዊ እውነትም አለው። እመቤታችን ቅድስት ድንግል ማርያም ወደ ኢትዮጵያ ከልጇ ከኢየሱስ ክርስቶስ ጋር መጣለች። የመጀመሪያው በትንቢተ ዕንባቆም ላይ ነቢዩ ዕንባቆም ያየው ትንቢት አለ፣ የተናገረው ትንቢት አለ። ምንድነው? የኢትዮጵያ ድንኳኖች ሲጨነቁ አየሁ ይላል። የማን ድንኳኖች? የማን ድንኳኖች አልኳችሁ? የኢትዮጵያ ድንኳኖች። ሊቃውንተ ቤተ ክርስቲያን ይህንን ሲተረጉሙ ሲናገሩ የኢትዮጵያ ድንኳኖች የተባሉት የኢትዮጵያ ሕዝቦች ናቸው ይላል። ምክንያቱም አምላካችን ኢየሱስ ክርስቶስ በእመቤታችን በቅድስት ድንግል ማርያም ጀርባ ላይ ሆኖ ወደ ኢትዮጵያ ይመጣል። ኢትዮጵያውያን ደግሞ በባህላችን እንደምታውቁት እንደ ዛሬው ሳይሆን ቀድሞ እንግዳ ተቀባይ የሆነች ሀገር ናት። ሕዝቡ መልካም ሕዝብ ነው። እንኳን ለክርስቲያን እንኳን ለድንግል ማርያም ለኢየሱስ ክርስቶስ ለአላውያን በሃይማኖት ለማይመስሉ ሰዎች እንኳን በራችን ክፍት ነበረ። መልካም አቀባበል ነበረ። እንግዳን መቀበል እናውቅበት ነበረ። ስለዚህ የኢትዮጵያ ሕዝቦች ተጨነቁ ይላል። እንዴት አድርገን ተቀብለናቸው እንሸኛለን ብለው ዛሬ በእመቤታችን በቅድስት ድንግል ማርያም የሚዘከረው ዝክር በዕለተ ሰንበት እናንተ ከንስሐ አባቶቻችሁ ጋር ሆናችሁ የምታደርጉት ኢትዮጵያውያን እመቤታችን ቅድስት ድንግል ማርያምና ልጇ ኢየሱስ ክርስቶስ ወደ ኢትዮጵያ ሲገቡ የተቀበሉበት መንገድ ነው። ያንን ለማስታወስ ነው። በድርሳነ ዑራኤል ላይም ተገልጿል። እመቤታችን ቅድስት ድንግል ማርያም ወደ ኢትዮጵያ እንደመጣች፣ ኢትዮጵያን እንደባረከቻት። ስለዚህ እመቤታችን ቅድስት ድንግል ማርያም ኢትዮጵያን የአስራት ሀገሯ አድርጋ ተቀብላለች። ለዚህ ነው የቃል ኪዳን ሀገር የአስራት ሀገር የምትባለው ኢትዮጵያ። ኢትዮጵያ ስለ እመቤታችን ስለ ቅድስት ድንግል ማርያም ያላትን ፍቅር ልዩ ነው። ክርስቲያኖች ተዋህዶ እምነት ያላችሁ በሙሉ ለእመቤታችን ያላችሁ ፍቅር ምን ያህል ነው? መጽሐፍ ቅዱስ የሚነግረንን እውነት መነሻ አድርገን ለእመቤታችን ልዩ ፍቅር አለ። ለመዳናችን ምክንያት ስለሆነች ከምንም በላይ በምንም ቃል የማይተካ በምንም ነገር የማይሸወድ አንድ እውነት አለ። እመቤታችን ቅድስት ድንግል ማርያም የአምላክ ምንድን ነች? እናት ናት። ብዙዎች ሴቶች ንጉሥን ይወልዳሉ፣ ሀገር ገዢ ይወልዳሉ፣ መልካም ሰውን ይወልዳሉ፣ ጳጳሳትን ይወልዳሉ። እመቤታችን ቅድስት ድንግል ማርያም ግን ከዚህ ሁሉ በላይ የሆነው ማንም የማይችለውን ኪሩቤል እንኳን በፍርሃት በመንቀጥቀጥ ሆነው የሚሸከሙትን ቅድስት ድንግል ማርያም 9 ወር ከ5 ቀን በማኅፀኗ ተሸክማ አምላክን ለመውለድ በቅታለች። ስለዚህ ልዩ የሆነ ክብርና ልዩ የሆነ ፍቅር ለእመቤታችን እንሰጣታለን። የእግዚአብሔር ቤተሰቦች ነገራችንን አጠር ለማድረግ እንግዲህ ይህ ወቅት የእመቤታችን ስደት የሚታሰብበት ወቅት ነው። ለምን ተሰደደች የሚለውን ለማየት እንሞክር። ልጇ ኢየሱስ ክርስቶስስ ለምንድን ነው የተሰደደው ካልን የመጀመሪያው ትንቢተ ነቢያት ይፈጸም ዘንድ ነው። በትንቢተ ኢሳይያስ ምዕራፍ 19 ከቁጥር 1 ላይ ነቢየ እግዚአብሔር ኢሳይያስ የሚናገረው ነገር አለ። እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል ይላል። ወዴት ይመጣል? ወደ ግብፅ ይመጣል። እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል ማለት በፈጣን ደመና የተመሰለችው እመቤታችን ቅድስት ድንግል ማርያም ነው። የሰው ልጆችን ጸሎትና ልመና ስትሰማ ፈጣን ናት፣ መልስ ስትሰጠን ፈጣን ናት። ስለዚህ ነቢየ እግዚአብሔር ኢሳይያስ ፈጣን ደመና በማለት ነው እመቤታችንን የሚጠራ። በፈጣን ደመና ተጭኖ አለ። በእመቤታችን በቅድስት ድንግል ማርያም
ዘባን ላይ ሆኖ ጀርባ ላይ ሆኖ በእቅፏ ሆኖ እየበረረ አለ። አዎ በሌሊት የጌታ መልአክ እንደነገራቸው ወደ ግብፅ ሸሽተዋል። ለምንድን ነው የሸሹ? ክርስቶስ ታምር ማድረግ ስለማይችል አይደለም፣ ይችላል። ነገር ግን የክርስቶስ ደም የሚፈሰው ስጋው የሚቆረሰው በዕለተ ዓርብ ብቻ ነው። ከዕለተ ዓርብ ውጪ የክርስቶስ ደም አይፈስም። ተራ ደም አይደለማ፣ መለኮት የተዋሃደው ደም፣ ሰዎችን የሚያድን ደም፣ ለዓላማ ለተልእኮ የመጣ ደም። ስለዚህ የክርስቶስ ሥጋና ደም የሚፈተተው በዕለተ ዓርብ ስለሆነ ያ ዕለት እስከሚደርስ ድረስ ቀኒቱና ሰዓቲቱ ገና ስለሆነች ክርስቶስ ከእናቱ ጋር ሆኖ ወደ ግብፅ ሸሸ፣ ከሄሮድስ እጅ ለማምለጥ። ሄሮድስ ክርስቶስን ባያገኘው በቤተልሔም አውራጃ በሚገኙ ሀገራት ያሉትን ሕፃናት አስፈጅቷል። 144,000 ሕፃናትን አስፈጅቷል፣ ክርስቶስን አገኛለሁ ብሎ። ክርስቶስ ግን ወደ ግብፅ ሸሸ። በትንቢት እንደተነገረው ግብፅን ሊባርክ፣ ግብፅን ከአምልኮተ ጣዖት ወደ ገቢረ ጽድቅ ወደ አምልኮተ እግዚአብሔር ለመመለስ ወደ ግብፅ ሸሸ። ሁለተኛው ክርስቶስ የተሰደደው ለምንድን ነው ሲባል ለሚሰደዱ ሰዎች ተስፋ ለመሆን፣ ለሐዲስ ኪዳን ክርስቲያኖች፣ ለሰማዕታት፣ ለጻድቃን አብነት ለመሆን ነው፣ ምሳሌ ለመሆን። ለዚህ ነው ኢየሱስ ስዱድ ተስፋሆሙ ለስዱዳን የምንለው። ኢየሱስ ለሚሰደዱ ሰዎች ተስፋቸው ነው ይላል። ምክንያቱም በመሰደድ እሱ የመጀመሪያው ነው፣ አብነት ሆኖላቸዋል። ስደትን ባርኮላቸዋል፣ ስደትን ቀድሶላቸዋል። ከዛ በኋላ ብዙ ቅዱሳን ተነስተው በስደት በመከራ ኖረው ለቅድስና በቅተዋል፣ ለጽድቅ በቅተዋል። ስለዚህ ሁለተኛው ስደትን ሊባርክልን ነው። ስደት የእግዚአብሔር ቤተሰቦች ለእኛም የማይቀር ነገር ነው። ለዚህ ነው በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 12 ላይ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። ክርስቶስን መስሎ የሚኖር ክርስቲያን ይሰደዳል። ክፉን በክፉ አይቃወምም። ስለ ክፉ ፈንታ መልካምን ያደርጋል። ከአንዱ ሀገር ቢገፉት ወደ አንዱ ይሸሻል። ክርስቶስ ስደትን ባርኮለታል። ዛሬ ብዙ ኢትዮጵያውያን በየት ነው የሚኖሩት? በስደት አይደለም? ብዙ ወገኖቻችን የት ነው ያሉት? በስደት አይደለም? በስደት ጊዜ ማድረግ የሚገባን ልክ እንደ አረጋዊው እንደ ዮሴፍ እናቱንና ሕፃኑን ልጇን ኢየሱስ ክርስቶስን ይዘን መሰደድ። ስደትን የሚያውቅ አምላክ ነው ያለን። በስደት በሐዘን በመከራ የሚደርስ አምላክ ነው ያለን። ስደትን ባርኮ የሰጠ አምላክ ነው ያለንና በስደታችን ጊዜ እግዚአብሔርን ይዘን ልንሰደድ ያስፈልጋል። በባዕድ ሀገር ስንሆን እግዚአብሔርን ልናመልክ ያስፈልጋል። በኢትዮጵያ ብቻ ስንሆን አይደለም፣ በሌሎች ሀገራትም ስንሆን እግዚአብሔርን ማሰብ፣ ለእግዚአብሔር ቦታ መስጠት፣ እግዚአብሔርን ማምለክ ያስፈልጋል። ይህንን የሚነግረው ሶስተኛው ክርስቶስ የተሰደደው ለምንድን ነው ካልን መጽሐፍ የሚነግረን ጉየተ ሕፃን አግነዮ ለዲያብሎስ ይላል። ዲያብሎስን ያሳድደው ዘንድ ክርስቶስ ተሰደደ ነው የሚለው። በግብፅ የነበረውን የጣዖት አምልኮ ያጠፋ ያፈርስ ዘንድ በኢትዮጵያ የነበረውን ችግር መከራ ያጠፋ ዘንድ ክርስቶስ ተሰደደ። ዲያብሎስን ከልቡናችን ያሳድደው ዘንድ የዲያብሎስን አሰራር ከሀገራችን ያጠፋ ዘንድ ክርስቶስ ተሰደደ። ስለዚህ እኔና እናንተስ ከማን ወገን ነን? ከአሳዳጆቹ ከሄሮድስ ወገን ነን? ከተሰዳጆቹ ወገን ነን? ሄሮድስ ክርስቶስንና እናቱን አሳደደ። እኔና እናንተስ በሕይወታችን ውስጥ ክርስቶስ አለ? ድንግል ማርያም አለች? በትዳራችን ውስጥ ክርስቶስ አለ? በመንገዳችን ውስጥ፣ በአገልግሎታችን ውስጥ፣ በስራችን ውስጥ ክርስቶስ አለ? ክርስቶስ የሚመሰገንበት ስራ ነው ያለው። ክርስቶስ የሚታይበት ህይወት ነው ያለን። ክርስቶስ የሚገለጥበት ማንነት ነው ያለን። ከሄሮድስ እንዳንብስ፣ ከሄሮድስ እንዳንከፋ፣ ሄሮድስ ባለማወቅ ውስጥም ሆኖ
ከእንደገና ደግሞ ምድራዊ ስልጣኑን ፈልጎ ነው ክርስቶስን ያሳደደው። የሚገርማችሁ ነገር ሄሮድስ እኮ ክርስቶስ ከተወለደ በኋላ 3 ዓመት ከመንፈቅ ነው የቆየው። ከዚያም በኋላ ሞተ። ለ3 ዓመት ስልጣን ብሎ ዘላለማዊውን ንጉሥ ግን ከሀገሩ አስወጣ፣ አባረረ። ለሚያልፈው ነገር ብለን ክርስቶስን እንዳናሳድደው፣ ለገንዘብ ብለን ክርስቶስን እንዳንገፋ፣ ለስልጣን ብለን የማያልፈውን ዘላለማዊ መንግስት ያለውን አምላካችንን እንዳናሳዝነው። የዛሬው ትምህርታችን ይህ ነው። እመቤታችን ቅድስት ድንግል ማርያም ከልጇ ከኢየሱስ ክርስቶስ ጋር ሆና በስደታችን ጊዜ በመከራችን ጊዜ ትድረስልን፣ ሀገራችንን ከመከራ ከችግር ታደንልን። ለሁላችንም ምልጃዋ፣ ጸሎቷ፣ ልመኗ፣ ፍቅሯ በልቡናችን ላይ ይደርብን። ስላስተማረን ስለመከረን በነገር ሁሉ ስለረዳን ቅዱስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።